ግድባችን ግድባችን ጉዳት አያመጣም። ግድቡን ማጠናቀቅ በክርስትናውም ሆነ በእስልምናው ዓለም ኢትዮጵያ ከቀደምት ሀገሮች አንዷ ነች። በሳይንሳዊ ዓለምም ቢሆን ሀገራችን ኢትዮጵያ የሰው ልጅ መገኛ ስለመሆኗ የ3.2 ሚሊዮን ዕድሜ ያስቆጠረችው ሉሲ፣ የ4.4 ሚሊዮን ዓመታት ያስቆጠረችው አርዲ፣ የ3.6 ሚሊዮን ዓመታት ያስቆጠረችው ሰላም አጽመ ቅሪቶችና ሌሎችም 2.4 ሚሊዮን ዓመት በላይ ዕድሜ ያላቸው ጥንታዊ ቁሳቁሶችና የሰው ዘር ቅሪተ አካላት ዘመኑ በፈጠረው ሳይንሳዊ ጥናት ዓለም ቀደምትነታችንን መስክሯል። የሰው ልጅ መገኛ መሆኗ ብቻ ሳይሆን እንደ ተፈጥሯችን ቀደምትነት በስልጣኔው ዓለምም ከቀዳሚዎቹ ምድብ የምንገኝ ቀደምት የስልጣኔ ባለቤት ሕዝቦች ነን። ይህ ዝም ብሎ ለራስ ሲቆርሱ አያሳንሱ የሆነ ቀድሞ የመታየት ፍላጎት አይደለም፣ ዓለም ተመራምሮ የደረሰበት እውነታ እንጂ። አዎ እኛ ኢትዮጵያውያን የቀደምትነትና የስልጣኔ መገለጫዎቻችን በዓለም አደባባይ ጎልተው የሚታዩ እውነታዎቻችን ናቸው። ለዚህም ተዝቆ ከማያልቀው ብዙ የታሪክ ማስረጃዎቻችን ጥቂቶቹን ላብነት እንመልከት። ኢትዮጵያ እንደ አክሱም፣ ላሊበላ፣ ፋሲለደስ፣ ሐረር ጀጎልን የመሳሰሉ የተራቀቁ ቀደምት የስልጣኔ አሻራዎች ያሉባት ሀገር። ኢትዮጵያ እንደ ጢያ፣ ጌዲዮ፣ ኮንሶ ቀደምት አሻራ መገለጫዎች ያሉባት ሀገር። ቀደምት የስልጣኔ የንግድ ማዕከልነትና የአስተዳደር መቀመጫ በመሆን ያገለገሉ ታላላቅ ከተሞች ያሏት ሀገር። የገዳ ቀደምት የዲሞክራሲ ስርዓት መገኛ ሀገር ኢትዮጵያ። ከጥቂቶች በስተቀር አብዛኛው አውሮፓዊ በዋሻዎች መካከል በሚኖርበት ዘመን በራሳችን ፊደል እንጻጻፍ የነበርን ህዝቦች ኢትዮጵያ። ሞዛርትና ቤትሆቨን ከመወለዳቸው ከ1000 ዓመታት በፊት አሜሪካ እንደ ሀገር ከመቆርቆሯ 1000 ዘመናት አስቀድሞ ኢትዮጵያዊው ያሬድ ግን ሙዚቃን በኖታ እየጻፈ የተራቀቀባት ሀገር ኢትዮጵያ። ታሪክ የመዘገበውን ብቻ እንኳ ብንጠቅስ ከክርስቶስ ልደት ከ1000 ዓመት በፊት ጀምሮ ንጉሳዊ መንግስታት የነበሯት ቀደምት የአስተዳደር ስርዓት ያላት ሀገር። ሌሎችም ለዓለም የስልጣኔ ቀደምትነታችን ተጨባጭ ማሳያዎች ያሏት ሀገር። በዚህ አግባብ በታሪካችን ካየነው በእርግጥም ኢትዮጵያ ቀደምት ስልጡን ሀገር ነበረች። አዎ ታላቅ ነበርን። ታዲያ የእነዚህ ህዝቦች እድገትና ስልጣኔ ለምን መቀጠል አልቻለም? እነዚህንም እጹብ ድንቅ ቀደምት የስልጣኔ አሻራዎች የሰራ ህዝብ እድገቱ፣ ስልጣኔውና ብልጽግናው ለምን መቀጠል አልቻለም ብለን እንድንጠይቅ ያስገድደናል። ክቡራንና ክቡራት፣ አገራችን ኢትዮጵያ ብዙ ተስፋና እምቅ አቅም፣ ብዙ እድልና የረጅም ጊዜ ታሪክ ቢኖራትም የአቅሟን ያህል ውጤት፣ የእድሜዋን ያህል ደግሞ እድገት አላሳየችም። ለምን ብለን መጠየቅ ይገባናል። እየጎለበቱ መሄድ ሲገባቸው የቀደምት ስልጣኔ ምስጢሮቻችን መሻሻልና መጎልበት ሲገባቸው ለምን ወደ ኋላ ቀሩ? ችግርና ጉስቁልና ስለምን መገለጫችን ሆነ? እንደሚታወቀው የትኛውም ሀገር በልጽጎ የተፈጠረ አይደለም። አብዛኞቹም ያደጉ ሀገሮች ሁኔታዎቻቸው ተመቻችተውላቸው የተስፈነጠሩ አይደሉም። አብዛኛው አሁን ላይ በልጽገው የምናያቸው ሀገራት የትላንት ታሪካቸው
መከራና ችግር፣ ድህነትና ግጭት የተደራረበበት ነበር። ዳሩ ግን በየጊዜው መሻሻላቸውን በማስቀጠላቸው የገጠማቸውን ችግር በመቀልበሳቸውና ችግሩን ለመቀልበስ የሄዱበትን አግባብ እንደ መስፈንጠሪያ ተጠቅመው ለትውልድ የሚተርፍ እሴትና ወረት ያሸጋገሩ በመሆናቸው ማደግ ችለዋል። ሆኖም ግን ሀገራችን ኢትዮጵያ ደግሞ አሁን ላይ ከምናያቸው ያደጉ ሀገሮች ትይዩ ከአንዳንዱም የቀደመ ዕድሜ የተሻለ አቅምና እድል ያላት ቢሆንም በጊዜ ሂደት ባልተቋጨና ከትላንት በተላለፉ የቤት ስራዎች ምክንያት ድህነትን መሻገር ተስኖን የዛሬው ትውልድ በጥረትና ጉስቁልና እየኖረ ይገኛል። እነዚህ ያልተቋጩ የቤት ስራዎቻችንም የጥረት ኢኮኖሚን በመፍጠር ብልጽግና ርቆን በምትኩም ድህነት፣ ጉስቁልናና ግጭት መለያችን ሆኖ ቆይቷል። ይሄው ድህነታችንም ነፃነታችንን ገፎ የገዘፈ ታሪካችንን አኮስሶ ለጥገኝነት ያጋለጠን ቁልፍ ሀገራዊ ችግራችን ነው። አገራችን የገዘፈ ስም፣ ገናና ታሪክና በደም የተከበረ ነፃነት ቢኖራትም ድህነት ስሟን አጉድፎ ሉዓላዊነቷን ሸራርፎና ለዳረጎት ጥገኝነት ዳርጓት ኖሯል። የማደግ ፍላጎታችን ለሺህ ዓመታት በኮሰመነ ምናብ ውስጥ ሆኖ አገራችን የምትሻውን ኢኮኖሚያዊ ሉዓላዊነት ሳታረጋግጥ ቆይታለች። ክቡራንና ክቡራት፣ ይህም ብቻ አይደለም። ኢትዮጵያ እድገቷ፣ ህልውናዋና ደህንነቷ ከአባይና ከቀይ ባህር ጂኦስትራቴጂ ጋር የተሳሰረ ሆኖ እያለ በራሷ ጸጋዎች ባለጸጋነትን ሳትላበስ ኖራለች። አገራችን ኢትዮጵያ በቀይ ባህር የተወለደችና ድንበራችንም ከውሃ ጋር የተሳሰረ ቢሆንም ቅሉ ድንበሯንና ግዛቷን ማስጠበቅ ተስኗት ግዛቷ ሟሾና የባህር በር አልባ ሆና ትገኛለች። አገራችን በሚያሳዝን ሁኔታ ያላትን አጣ ያለ መግቢያና ያለ መውጫ ወይም ያለ ወደብ ታግታ ያለች አገር ሆና ትገኛለች። ይህም ብቻ አይደለም። አገራችን ኢትዮጵያ የታላቁ አባይ መነሻና የውሃው አብዛኛው ድርሻ ባለቤትም ነች። ሆኖም ግን በብዙ የውጭ ተጽዕኖና በውስጥ ድክመት ምክንያት በራሷ ሀብት ላይ የበይ ተመልካች ሆና ኖራለች። ክቡራንና ክቡራት፣ ስለ ቀይ ባህርና አባይ ካነሳን ትልቁ ችግራችን የነበረንን ማጣታችን ብቻ አይደለም፣ የሚያስፈልገንን መብታችንን እና ጥቅማችንን በራሳችን እንዳንወስን በሌሎች ጥገኛ መሆኑን አምነን መቀበላችን ጭምር እንጂ እንደ ተቆርቋሪ ዜጋ የራሳችን ሀብት ስለሆነው የባህር በር ጥያቄ ማንሳት ጭምር እንደ ጥፋት ይታይና ያስወነጅልም ነበር። ይሄው የብሔራዊ ጥቅምና ደህንነታችን ጉዳይ ይበልጥ አሳሳቢ ይሄውም የብሔራዊ ጥቅምና ደህንነታችንን ጉዳይ ይበልጥ አሳሳቢ እያደረገ የሀገራችንንና የዜጎቻችንን ጥቅም አይናችን እያየ አሳልፎ የሰጠ አካሄድ ነበር። ክቡራንና ክቡራት፣ ዳሩ ግን የአሁኑ ትውልድ ምን ተገልጦለት ይሆን? ይህን ከዓለም 10ኛ ከአፍሪካ 1ኛ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ በዓለም አደባባይ ጎልቶ በሚታይ ድል ያበሰረው የሚለውን እንመርምር። ለውጭ ወራሪ ያልተንበረከክነው ኢትዮጵያውያን፣ ታላቅና ቀደምት የነበርን ኢትዮጵያውያን በዘመናት ሽግግር ቀደምትነታችን ለምን መቅደም አልቻለም የሚለውን ጥያቄ ሳይንሳዊ ምላሹን የታሪክ ምሁራን ተመራምረው የሚደርሱበት እውነታ ቢሆንም ይህ ትውልድ ግን በየዘመኑ ተሸጋግሮ የተረከበውን የማድረግ ፍላጎት በቁጭት በህብረትና በአንድነት መልስ ሰጥቷል። ይህ ትውልድ የሚጠበቅበትን ከፍታ ለማስመዝገብ በአባይ ላይ እንዴት እንደተሰባሰበና የራሱን ደማቅ ታሪክ እንዴት እንደጻፈም እንመልከት። በየትውልድ ምዕራፉ የተሰሩ መልካም ስራዎች የመኖራቸውን ያህል እስካሁንም ድረስ ግን የአባይን ወንዝ መጠቀም አለመቻላችን ደግሞ በህዝባችን ውስጥ ስር የሰደደ የስነ ልቦና ቁጭት እንደነበር ይታወቃል።
አባይ ወንዛ ወንዙ ግንድ ይዞ ይዞራል። የአባይን ልጅ ውሃ ጠማው። አባይ አባይ የአገር ሲሳይ ወዘተ እየተባለ ትውልዱ በየራሱ ዘመን ቁጭቱን የቤት ስራውንና አደራውን ለቀጣዩ ትውልድ የሚያሸጋግሩ የአደራ ስነ ቃሎችን አስተላልፎልናል። ይህም ትውልድ ካለፈው ትውልድ በቅብብሎሽ የተረከብናቸውን እነዚህን የቁጭትና የአደራ ሙሾ ለመቀየር ይህ ትውልድ አማራጫችን 2/3ኛውን የራሳችን ውሃ የሆነውን ጊዮን አባያችንን ገድቦ መጠቀም እንደሆነ ወሰነ። ውሳኔ ብቻ ሆኖ አልቀረም። ከጉስቁልና ሕይወትና ከጨለማ ለመላቀቅ በአንድነት በቁጭት ተረባርቧል። ይህ ሰሪ ትውልድ አርሶ አደሩ፣ አርብቶ አደሩ፣ ወዛደሩ፣ ተማሪው፣ የንግዱ ማህበረሰብ፣ መንግስት ሰራተኛው፣ በአገር ውስጥም ሆነ በውጭ ያለው ኢትዮጵያዊና ትውልደ ኢትዮጵያውያን በአባይ ወንዝ ላይ ተሰባስበዋል፣ ወስነዋል፣ ጀምረዋል፣ ጨርሰዋል፣ ይቀጥሉማል። የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር በርቶ ብሎ የዘመረውን ብሔራዊ መዝሙር በትክክልም ይህ ትውልድ በራሱ ዘመን በላቀ ሁኔታ በዓለም አደባባይ ሰርቶ ያሳየበት ጊዜ ላይ እንገኛለን። ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋችን ነው። አባይ የዘመናት ቁጭታችንን የተወጣንበት፣ ለዘመናት የተጫነንን የድህነት ቀንበር የሰባበርንበት፣ እንደ አባቶቻችን ልማድ ለውጭ ጫና ያልተበገርንበት፣ የጠፋብንን የእድገት መንገድ በትክክሉ ያገኘንበት፣ የአሸናፊነትና ድል አድራጊነት መታሰቢያና ገጸ በረከታችን ነው። ታላቁ የኢትዮጵያ ህዳሴ ግድብ በብዙ ሚሊዮን ብሮች በራሳችን አቅም ስንገነባው ከሊቅ እስከ ደቂቅ ያለው መላው ኢትዮጵያዊ በራሱ ተነሳሽነት በገንዘቡና በላቡና በደሙ የገነባው አንጡር ሀብታችን በመሆኑ ለእኛ ኢትዮጵያውያን የተለየ ስሜት አለው። የችሎታ የአሸናፊነትና የድል አድራጊነት አርማችን ነው። የኤሌክትሪክ አቅርቦት ለሌለን 65 ሚሊዮን ኢትዮጵያውያን ኃይል እንዲያመነጭ ተደርጎ ጨለማን የገፈፈልን ብርሃናችን ነው። በትክክልም ታየ ህዝባዊነት ዳር እስከ ዳር በርቶ የሚለው ህብረ ብሔራዊ ዝማሪያችንን እውን ያደረግንበት ሀገራዊ ከፍታችን ነው። ክቡራና ክቡራት፣ እኛ ለታችኛው የአባይ ተፋሰስ ወንድሞቻችን የምንነግራቸው ጉዳይ አለ። የገነባነው ግድብ ተርባይኖች ላይ አርፎ ኃይል ለማመንጨት የሚያስችል ውሃን እንዲይዝልን የሚያደርግ እንጂ ሱዳንንና አባይን ለማስጠማት ተብሎ የተሰራ ፕሮጀክት አይደለም። እንዲህ አይነት እሳቤም የለንም። ሁለቱም እህት ጎረቤቶቻችን በአባይ ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድቦችንና የመስኖ አውታሮችን ገንብታችሁ እየተጠቀማችሁ መሆኑም ይታወቃል። እኛም ያልነው እንደናንተው አብረን እንልማ፣ የአባይን በረከት አብረን እንቋደስ ነው።